ስልጣን የተጠሙ ሰዎች የሚፈልጉትን እስኪያገኙ ድረስ በመንገዳቸው የቆመ የሚመስላቸውን ሁሉ ይደመስሳሉ፣ ይገድላሉ። ዝናስክሯቸው ያላቸው ኃይል ስልጣን አለበቃ ብሏቸው የበለጠ ኃይልና ስልጣን ለማግኘት በሰው ደም የተታጠቡ ታሪካቸውን በሰው ደም ያጠቀሱ ብዙ ናቸው። መኖር ጥሩ ነውና በአገራችን ውስጥ በቅርቡ በመጣው ለውጥ ጠቅላይ ሚኒስትር አብይ በሚመጣበት ጊዜ ይሄ ሰው የት ይደርሳል? ምን ያህል ስልጣን እንዴት ሰው አንድ ጊዜ ከቀመሰው መመለሻ የለውም። ከዛ በኋላ ቢጨፈልቅ፣ ቢገድል፣ ቢያስገድል ትኩረቱ ያን የሚፈልገውን የሚጨብጠውን ኃይልና ስልጣን ይሟሟታል፣ ይገደልበታል። ብዙም ሳይቆይ እያየን ነው። አሁን እኔ ፖለቲካ ውስጥ የለሁበትም፣ ማውራትም አልፈልግም። ግን ለትምህርት የሚሆን ነገር ካስፈለገ ትምህርት እሰጣለሁ። በዚያ መልክ ነው አሁን ኃይልና ስልጣን የሚጠሙ ሰዎች በራሳቸው ላይ ብቻ ያተኮሩ ህይወት ስለሚኖሩ መጨረሻቸው የውርደት መጨረሻ ነው። ጥሩ ይጀምራል፣ ትንሽ ቀምሶ ይበለጠ ይፈልጋል።